ሁሉንም ነገር ተናገረ። ዲቭ ለአደይ እናት እኔ ነኝ እንጂ የማገባት ባርኮቴ አይደለም ብሎ ሁሉንም ነገር ፍርጥ አደረገው። ብርሃኔ በጣም ደነገጠችና ወደ ሜዳው እየሮጠች ሄደች። ብርሃኔ ባደም አለቀሰች። ቆይ ምን እየተካሄደ ነው ያለው? እንዴት ዴቭና አደይ አንድ ላይ ሊሆኑ ቻሉ? ምክንያቱም የሚያፈቅራትና የሚወዳት ያን ጊዜ ባርኮቴና ባርኮቴ ብቻ ነበር። አሁን ምንድን ነው የማደርገው እያለች በጣም ተገረመች፣ በጣም አለቀሰች። ቆይ እኔ ግን ለምንድን ነው የፍቅር ህይወት የማይሳካልኝ? ጭራሽ ይባስ ብለው በህቴ ፈተና በህቴ እያለች በጣም አለቀሰች። በዛብህ መሆነሽ ነው እያለ ቢለምናትም እንኳ ልትነግረው ፍቃደኛ አይደለችም። እባክህ ተወኝ በቃ አንተም ከፍቅረኛ ጋር ፍቅርህን አጣጥም፣ ለእኔ እንደው ፍቅር አልተፈጠረም ብላ መተከዙን ቀጠለችበት። ሩታን ብትጠይቃት እንዲሁም ዳይመንድን ቢጠይቁ እባካችሁ ተወኝ በቃ የራሴን ስሜትና ራሴን ላዳምጥበት በማለት እውነቱን ደብቃ በውስጧ ይዛ የእህቷን ደስታ ለማጣጣምና አደይ ደስተኛ እንድትሆን ሙከራዋን እያደረገች ትገኛለች። የአደይ እናት እንዳንተ መልካምና አስተዋይ ባል ለልጄ መጥቶ እንዴት ነው እምቢ የምለው? እናም እጅጉን ደስ ብሎኛል፣ እሰጥሃለሁ፣ ታገባታለህ ብሎ አለም። የአደይ እናት ሂዳ ባለቤቷን አናገረችው እና የመጣው ልጅ አደይን የሚያገባ ነው። ስለዚህ በቅርቡ ሽማግሌ እንደሚላክና ስለ ሀገር፣ ስለ ወጉ፣ ስለ ባህሉ ሊጠይቀን ስለሆነ በስነ ስርዓት ታስረዳዋለህ ብላ ስትለው ምን አለ? ተናደደ። በፍጹም አይሆንም፣ በፍጹም አንዳንድ እያላችሁ እየመጣችሁ ይህ የከተማው ሰው የገጠሬውን ሰው በፍጹም መጨረስ አይችልም። እናም ልጄን ለማንም አልሰጥም፣ አደይን እኔ ነኝ የምድራት ብሎ ሲል ትሰማኛለህ? ይህች ልጅ የኔም ልጅ ናት፣ የመወሰን መብት አለኝ። ከኛም በላይ ደግሞ መወሰን ያለባት አደይ እንጂ እኛ አይደለንም ብላ አለችው። ኪንጎና እንዲሁም ደግሞ ኪንጎና ቅምጥል ቁጭ ብድግ አሰሯት ቤዛን። አንቺ ጦልጧላ፣ እኔ የምልሽ ቅምጥል፣ ለምን ይችል ልጅ ግን የሆነ ነገር አናሰራትም እንዴ? ለምንድን ማለቴ እኔና ዳይመንድ ሲደብረን እንደዚህ እናደርግ ነበር። እንደዛ ከሆነማ ሀየበል ቤዛ ነይ ቶሎ። ቆይ እናንተ ልጆች ምን አደረግኳችሁ እንዴ? አሁንስ አበዛችሁት። ሰፈራችን እንዳናይሽ አላችሁኝ። ስለዚህ ሰፈሩን ትቼ በላይ እየሄድኩ ነው። አሁን ደግሞ ለምንድን ነው የምትጠሩኝ? እንደዛ ከሆነ ዘፈን ዝፈንላት። ፍቅረኛ እንደሆነ ቅምጥል ታውቂያለሽ አይደል? እናስ ቢሆንም ደግሞ ዘፈን ዝፈንላት። አረ እኔ በፍጹም ዘፈንም አልችልም። እንደዛ ከሆነ ደግሞ አንድ ነገር ማድረግ አለብሽ። ምንድን ነው? እሱም ደግሞ ምን መሰለሽ? በቃ 50 ቁጭ ብድግ ትሰሪያለሽ። ምን አለች ቤዛ። አዎ በይቀጥኝ ብለው ቤዛን 50 ቁጭ ብድግ አሰሯት። የፍቅር እናት በአዴ በጣም ተናደደ። እሺ ቢያንስ እናቷስ፣ ፍቅርስ፣ እንዲሁም ዲቭስ፣ ባርኮቴስ እኔ ላይ ቢያንስ ቢፈሩና አልናገርም ቢሉ እንዴት አንቺ እውነቱን ትደብቅኛለሽ? እንዴት ቤዛ የባርኮቴ ፍቅረኛ እንደሆነች ሳትነግሪኝ ትቀሪያለሽ ብላ ስትል ምን ላድርግ ብለሽ ነው ትዬ? በሰዓቱ እኮ እኔ አልነበርኩም እና ወደ ስራ ስመጣ አንቺ መተሽ ነበር። እናም ሰራተኛ ናት ብላሽ አስተዋወቁሽ። በቃ እኔም በዛው ለባርኮቴ ስል ዝም አልኩኝ። ሰላም ሰላም! ውድና የተከበራችሁ የትርሲስ ስንድቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። ሊልዬ ቀለበቷን ይዛ በጣም እየተከዘችና እያዘነች ባለበት ሰዓት ባቡሬ እባክሽ ሊሊ እባክሽ ይህን ሰውዬ መርሳት አለብሽ። እንዴት አድርጌ ልርሳ ባቡሬ? ያስታወስነው ብዙ ነገር አለ፣ የማይረሳ ያደረገልኝ ቃላችን፣ ያ ሁሉ ነገር ውሸት ነበር ማለት ነው? አይ
ውሸትም አልነበረም። ነገር ግን እስከሆነ ድረስ ጊዜ አንቺና ኤላ አንድ ነበራችሁ፣ ብዙም ፍቅር አሳልፋችኋል። ከሆነ ጊዜ በኋላ ደግሞ ያ ሁሉ ነገር አበቃ እና ለምንድን ነው እንዳልተፈጠረ የማትረሹ ሁሉን ነገር ብሎ ሲላት፣ ምን እንዳልተፈጠረ እንዴት አድርጌ? እዩልሽ መጀመሪያ ቀለበቱን ጣዩ፣ ከዛ ደግሞ በዙሪያሽ ያሉትን ሰዎች እስኪ ሊሊ እባክሽ እርሺውና አዲስ ህይወት ወደ ራስሽ ብታመጪ ይሻልሻል። ምክንያቱም ያለፈውን ረስተሽ የወደፊት አዲስ ህይወትና አዲስ ተስፋ የሚባል ነገር አለ ብሎ ሲላት፣ እሺ ባቡሬ በቃ ሁሉንም ነገር አንተ እንዳልከኝ አደርጋለሁኝ ብላ አለች። አደይና እንዲሁም ደግሞ ሮማኔ እኔ ምልሽ ለምንድን ነው አሹን እንደዚህ የምትጎጁ ብላ ስትጠይቃት፣ ምን ላርግ ብለሽ ነው? እኔ እኮ ያለሁት ሰው ቤት ነው እህቴ። በዛ ላይ ደግሞ የፍቅር እናት በፍጹም እንደዚህ መላላጣችንን አልፈለገችም። በእርግጥ አውቃለሁ አሹ ለእኔ ስሜት እንዳለው ጥንቅቅ አርጌ ነው የማውቀው። እኔ ግን ካሳለፍኩት አንጻር በዛ ላይ ወንድሜን በእንደዚህ አይነት ነገር ላስበው አልፈልግም። ግን ለምን ማለቴ አንቺም ብቸኛ ነሽ፣ እሱም ብቸኛ ነው። አልገባኝም። ነገርኩሽ እኮ በቃ ያ ያሳለፍኩት ጠባሳ በፍጹም እኔ ላይ ድጋሜ እንዲደገምብኝ አልፈልግም። እና ለዛም ነው አሁን ላይ እራሴን ጥብቅ አድርጌና ጠንካራ ሴት ሁኜ ወደፊት መጓዝ ነው እንጂ የምፈልገው በፍጹም ካሱ ጋር መጀመር ስለማልፈልግ ነው እህቴ እራቅ ራቅ ምለው ብላ ስትላት፣ ታዲያ ምን ያርግ አሹ እኮ ይሄንን ነገር ስሜትሽን ሊረዳው አይችልም። ምክንያቱም አሁን ሩታም የለችም። ስለዚህ አሹ ሰው ስለምናፍቀው ነው ብላ ስትላት፣ እሺ በተቻለኝ አቅም ለመቅረብ እሞክራለሁ፣ ለማስተካከል እሞክራለሁኝ ብላ አለቻት። በሌላ በኩል የፍቅር እናት ቤዛን ትሰሚኛለሽ? አንቺ ወራዳ እስከ ዛሬ አክብሬሽና እንዲሁም ደግሞ ፈቅጀልሽ እንደፈለሽ ስትሆኝ ነበር። እውነቱን ፈጣሪ ነው የሚያውቀው። ግን አንቺ በእኔ ላይ ተጫውተሽብኛል። እንዴት ነው ድራማ የምትሰሪብኝ? እማዬ የምትይው ያን ጊዜ ዲቭንና ፍቅርን ምን እንዳደረግሻቸው ራሱ መርሳት በፍጹም አልችልም። ግን ያም ይሁን ብዬ ሁሉንም ነገር ትቼ ላንቺ ነበር ጠበቃ ስቆም የነበረ ሁሉም ሲነግሩኝ። ከዚህ በኋላ ግን ወደ ህይወታችን ድጋሜ እንድትመጪ አንፈልግም ብላ አባረረቻት። አሹ አንቺ ሰይጣን ቁራጭ፣ ሲጀመርም የማትፈለጊበት ቤት ለምን መጣሽ ብሎ ሲላት፣ ምን ትሰማኛለህ? እኔ አንገቴን አልደፋም። ለማን ብዬ አንገቴ ልድፋ? ደግሞ ድጋሜ መጥቼ አንተን ካላባረርኩህ እኔ ቤዛ አይደለሁም ብላ ዝታ ሄደች። እንግዲህ ሊልዬ አዲስ ህይወት ለመጀመር ቀለበቱን ጣለችው። እናም ባቡሬ ደግሞ ወደ ህይወትሽ የሚመጣውን ሰው ባትገፊው ጥሩ ነው ብሎ ማስጠንቀቂያ ሰጣት። እሷም በደስታ ቆይ ወደ ህይወቴ ማን ይሆን የሚመጣው እያለች በሀሳብ መዋጡን ጀምራለች። በሌላ በኩል በጣም ደስ የሚለውና እንዲሁም ደግሞ የሚያጓጓው የአደይና የዲቭ ሽምግልና ነው። ዳይመንድና ዲቭ ሲያወሩ ምንም ችግር የለውም፣ ከፈለክም እዚህ ገጠር በእኔ ሀብትና ንብረት ደግሼ ልድራችሁ ፈልጋለሁ። ምን? ቆይ ግን አንተ መሬቱን መትቴ መች ተረከብክና? ያም ይሁን ይህ የአደይ አባት ነው የያዘው። ከፈለኩኝ በፍቅር ካልፈለኩኝ ግን ምንም ይሁን በምንም ያንን ነገር ማድረግ አለብኝ። ብቻ እኔ አሁን የፍቅር እናት ስለ ሁሉም ስለፈቀደች የፍቅር እናት ደግሞ ለእናቴ ሁሉንም ነገር ታወራታለች። ከዛም በኋላ የኔም ቤተሰቦች ቢሆኑ በጣም ብዙ ነገር ያደርጉልናል እና የሚቸግረን ነገር የለም ብሎ አለ። ቅምጥልና ኪንጎ እንግዲህ ወደፊት የእቅዳቸውንና ሀሳባቸውን እያወሩ ይገኛሉ። እናም አንድ እርምጃ ወደፊት እየተራመድኩ ነው ቅምጥል፣ እኔ ላንቺ ጥሩ ባልና ጋሻ ባል መሆን እፈልጋለሁ። ስለዚህ እያንዳንዱ ነገር የማደርገው ላንቺ ብዬ ነው ሲላት እጅጉን ደስ አላት። ታውቃለህ አደይን ረስተህ እኔም በማፍቀርህ በጣም ደስተኛ ነኝ። እንዴ አደይን እኮ አንቺ አላምነኝ ብለሽ ነው እንጂ በድሮ ቁና ስለሰፈርሽኝ እንጂ ከረሳኋት ቆይቻለሁ። ከዚህ በኋላ በእህትነት ነው እንጂ በፍጹም በፍቅር ፈልጊያት አላውቅም። ምክንያቱም አንዳንድ ጊዜ እያፈቀርሽ መተው የሚባል ነገር አለ ብሎ ሲላት ቅምጥል እጅግ ደስ አላት። ከኔ በላይ ማንም ደስተኛ የለም ብላ ስትለው አይ አንቺ ራሱ እኔን ደስተኛ አድርገሽኛል ቅምጥል፣ ፈጣሪ እስከ ዘላለሙ ያድርግልን ብሎ አላት። ውድ የትርሲት ስንድቅ ሚዲያ ቤተሰቦች የዛሬው አደይ ድራማ ይህን ይመስል ነበረ። የዲቭና የአደይ ሰርግ ይፋጠንልን።
እልል ብር አምባ ሰበረው እንበል።